ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? በኬሪ ሀበሻዊት እባላለሁ። የምኖረው በሳዑዲ አረቢያ ሲሆን የሎሚ ኦንላይን ስኩል ተማሪ ነኝ። ሎሚ ኦንላይን ስኩል ምንድን ነው የሚያስተምረው ብላችሁ ከጠየቃችሁኝ፣ ሎሚ ኦንላይን ስኩል የሚያስተምረው ትምህርት ከዜሮ ጀምሮ ተከፋይ እስከምትሆኑ ድረስ አብሯችሁ ይቆያለኝ። በተጨማሪ ደግሞ የፊልም ትምህርቶችን በኤአይ የታገዙ ስራዎችንም እሱንም እያቀረበ ይገኛልና አንቺ ሎሚ ስኩል ተምረሽ ምን ጥቅም አገኘሽ ብላችሁ የምትጠይቁኝ ከሆነ አንደኛ ብትሰድቡኝም ስደቡኝ እንደፈለጋችሁ ብዬ ያለኝን ነገር እንደዚህ ያለ ፊልተር መጥቼ እናሳያችሁ ኮንፊደንስ ሰጥቶኛል። ሁለተኛ ነገር ደግሞ ዩቱብ ከፍቻለሁ። በዩቱብ እንገናኝ ይሆናል። ስለዚህ ዩቱብ ቪዲዮ እንዴት ኤዲት ማድረግ እንዳለብኝ አውትሮ፣ ኢንትሮና ሌላ ደግሞ ምን ነበር ታምኔል እንዴት መስራት እንደሚቻል እሱንም አስተምሮኛለኝ። ለእኔ ወላሂ በጣም ብዙ ጥቅም ነው ያገኘሁበት። ምክንያቱም ከማዳም ቤት ጎን ለጎን እኔ የቱርክ ፊልም በማየት ነው እድሜን የጨረስኩትና የዚህ ዕድል ተጠቃሚ በመሆኔ እኔ እንደራሴ በጣም ደስ ብሎኛል። እና እናንተ የዚህ ዕድል ተጠቃሚ መሆን የምትፈልጉ ከማዳም ቤት ጎን ለጎን ምን እናድርግ ለምትሉ የዚህ ዕድል ተጠቃሚ ሆኖ እናንተ የሚጠበቅባችሁ $149 ብቻ መክፈል ነው። ከዛ በኋላ ሁሉንም ነገር ትምህርት ቤቱ ጋር ታገኛላችሁ። በዚህ አጋጣሚ ትምህርት ቤቱ ደግሞ አንድ የከፍላችሁ ትገባላችሁ። ከዛ በኋላ እስከፈለጋችሁ ድረስ ትምህርት ቤቱ ጋር መቆየት ትችላላችሁ። የሚሰጠውን የተለያዩ ትምህርቶችን እየተማራችሁ ነው። ማዳም ቤት ሆናችሁ የቲክቶክን አጀንዳ ለምትሯሯጡ ተሯሯጡ እኮ ችግር የለውም። ግን ከዛ ከምትሯሯጡበት ጊዜ ደግሞ ትንሽ ለሆነ ለትምህርት ለእውቀት ነገር መስጠት አለብን ብዬ ስለማስብ በተለይ የማዳም ቅመሞች ይሄንን ነገር ተጠቃሚ ብትሆኑ አሪፍ ነው ብዬ አስባለሁ። እንደ መጀመሪያ ክፍያ ሊከብዳችሁ ይችላል፣ ግን ከምታገኙት ትምህርት አንጻር በኋላ ላይ ከገባችሁ በኋላ ስታዩት ምንም አይደል ብላችሁ ነው የምታስቡት። እና በቅርብ ደግሞ የመጀመሪያ የሎሚ ኦንላይን ስኩል ተማሪ ነኝ። እንመረቃለን። ጥያቄ ካላችሁ ስለ ትምህርት ቤቱ ማወቅ የምትፈልጉ ከሆነ መመዝገብ የምትፈልጉ ከሆነ ከፈለጋችሁን ማግኘት ትችላላችሁ። ካልፈለጋችሁ ደግሞ ተስፍሽ ያደርገው በተለያዩ የሶሻል ሚዲያ አለላችሁ፣ ፌስቡክ፣ ዩቱብ፣ ቲክቶክ ሁሉም ጋር አለላችሁ። ከሱ ጋር ሄዳችሁ የፈለጋችሁትን ጥያቄ ጠይቃችሁ ስለ ትምህርት ቤቱ ማወቅ ትችላላችሁና በዚህ አጋጣሚ መምህራችን አመሰግናለሁ የዚህ ዕድል ተጠቃሚ ስላደረከኝ ነው። በዩቱብ እንገናኛለን፣ በቲክቶክም እንደዛ ወዶች